ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? አዎ፣ ወደ እግዚአብሔር ተራራ የሚወጣም በቅድስናም ስፍራ የሚቆም የለም። ነገር ግን እግዚአብሔር ከሰማይ ሆኖ አንድን ሰው ተመለከተ። እርሱም የእግዚአብሔር ባሪያ የሆነው ጻድቁ ሰው ሙሴ ነው። እግዚአብሔር ከሙሴ ጋር ለመገናኘት በሲና ተራራ ላይ ቀጠሮ ያዘ። እግዚአብሔር፣ ጻድቁ ሰው ሙሴ፣ ኢያሱ፣ አሮንና ከግብፅ ለቆ የወጣው የእስራኤል ሕዝብ በሲና ተራራ ላይና በዙሪያው ምን ተከሰተ? ይህ ቪዲዮ የሚያትተው ይሆናል። አብራችሁን ቆዩ። የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በሦስተኛው ወር በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በዚያም እስራኤል በተራራው ፊት ሰፈሩ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም ከተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን እንደ ንስር ክንፍም እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የክህነት መንግሥት የተቀደሰም ሕዝብ ትሆኑኛላችሁ። ይህንንም ቃል ለእስራኤል ልጆች ንገራቸው አለው። ሙሴም ከተራራው ወደ ሕዝቡ ወረደ፣ ሕዝቡንም ቀደሰ፣ ልብሳቸውንም አጠቡ። ሕዝቡንም ለሦስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁም አትቅረቡ አለ። እንዲህም ሆነ፣ በሦስተኛውም ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና፣ ጉምም በሲና ተራራ ላይ ሆነ። እጅግም የበረታ የቀንደ መለከት ድምፅ ተሰማ። በሰፈሩም የነበሩት ሕዝቡ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው። በተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ እንደ ምድጃ ጢስ ይጤስ ነበር። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። ሕዝቡም ፈጽመው ደነገጡ። የቀንደ መለከቱም ድምፅ እጅግ እየፈጠነ በርትቶ ይሰማ ነበር። ሙሴም ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔርም ሙሴን ውረድ፣ ይህንንም ለመረዳት ወደ እግዚአብሔር እንዳይቀርቡ ከእነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸው። ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እንዳያጠፋቸው ራሳቸውንም ይቀድሱ አለው። ሙሴም እግዚአብሔርን ሕዝቡ ወደ ሲና ተራራ ይወጡ ዘንድ አይችሉም፣ አንተ በተራራው ዙሪያ ወሰን አድርግ፣ ቀድሰውም ብለህ አስጠንቅቀኸኛልና አለው። እግዚአብሔርም ሂድ ውረድ፣ አንተ አሮንም ካንተ ጋር ትወጣላችሁ፣ ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይድፈሩ አለው። ሙሴም ወደ ሕዝቡ ወረደ፣ ይህንንም ነገራቸው። ሕዝቡም ሁሉ ነጎድጓድና መብረቁን የቀንደ መለከቱንም ድምፅ ተራራውንም ሲጤስ አዩ። ሕዝቡም ሁሉ ፈርተው ርቀው ቆሙ። ሙሴንም አንተ ከእኛ ጋር ተናገር፣ ነገር ግን እንዳንሞት እግዚአብሔር ከእኛ ጋር አይናገር አሉት። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እርሱን መፍራት በእናንተ ያድር ዘንድ መጥቷልና አትፍሩ አላቸው። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርም ሙሴን አለው፣ አንተ አሮንም ናዳብም አብዮድም ከእስራኤል 70 ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቁም ለእግዚአብሔር ስገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእነርሱ ጋር አይውጡ። ሙሴም ገባ፣ ለሕዝቡም የእግዚአብሔር ቃሎቹን ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃላቶች ሁሉ እንሰማለን እናደርጋለንም ብለው መለሱ። ሙሴም አሮንም ናዳብም አብዮድም ከእስራኤል 70 ሽማግሌዎች ወጡ። የእስራኤል አምላክ እግዚአብሔር የቆመበትን ቦታ አዩ።
ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩ ሰምጴር ድንጋይ የሚመስል ወለል ነበር። የሚመስላቸው የሌለ የእስራኤል ምርጦች በእግዚአብሔር ቦታ ታዩ፣ በሉም ጠጡም። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እኔ የጻፍኩትን ሕግንና ትእዛዝ የድንጋይንም ጽላት እሰጥሃለሁ፣ ሕግንም ትሠራላቸዋለህ አለው። ሙሴም ከኢያሱ ጋር ተነሳ፣ ወደ እግዚአብሔር ተራራም ወጡ። ሽማግሌዎችንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን፣ ግርግር አትበሉ፣ አሮንና ሆርም እነሆ ከእናንተ ጋር ናቸው፣ ነገርተኛም ቢኖር ወደ እነርሱ ይሂድ አላቸው። ሙሴም ከኢያሱ ጋር ወደ ተራራው ወጣ፣ ደመናውም ተራራውን ሸፈነው። የእግዚአብሔርም ክብር በሲና ተራራ ላይ ወረደ፣ ደመናውም 6 ቀን ሸፈነው። በሰባተኛውም ቀን እግዚአብሔር ከደመናው ውስጥ ሙሴን ጠራው። በተራራውም ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበር። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊትም ቆየ። ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁና በሴት ልጆቻችሁ ጆሮ ያሉትን የወርቅ ጌጦች አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸውም ያሉትን የወርቅ ጌጦች ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀርጸው ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጣው አማልክት ናቸው አላቸው። አሮንም ባየው ጊዜ መሠዊያውን በፊቱ ሠራ። አሮንም ነገ እግዚአብሔር በዓል ነው ሲል አወጀ። አሮንም በነጋው ማልዶ ተነሳ፣ የሚቃጠል መሥዋዕትንም ሰዋ፣ የደህንነትንም መሥዋዕትንም አቀረበ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ተናገረው እንዲህም አለው፣ ከግብፅ ምድር ያወጣኋቸው ሕዝብ በድለዋልና ሂድ፣ ፈጥነ ውረድ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጣሁ አማልክት ናቸው አሉ። አሁንም ተቆጥቼ አጠፋቸው ዘንድ ተወኝ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ አለም አቤቱ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣቸው በሕዝብ ላይ ለምን ተቆጣህ? ግብፃውያንስ በተራራ መካከል ሊገላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገሩ? ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣለሁ፣ ለዘላለምም ይወርሷታል ብለህ በራሴ የማልክላቸው ባሪያዎችህን አብርሃምንና ይስሐቅን ያዕቆብንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ይቅር አለ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላት በእጁ ይዞ ከተራራው ወረደ። የድንጋይም ጽላቱም በዚያና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቱ የእግዚአብሔር ሥራ ነበሩ። ጽሕፈቱም በጽላቱ ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበር። ኢያሱም ሲጮኹ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። ሙሴም ይህ የድል ነሺዎች ወይም የድል ተነሺዎች ድምፅ አይደለም፣ ነገር ግን የወይን ስካር ድምፅ እሰማለሁ አለው። እንዲህም ሆነ፣ ወደ ሰፈሩ ሲቀርቡ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ። እነዚያንም ሁለቱን ጽላት ከእጁ ጥሎ ከተራራው በታች ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቀለጠው፣ ፈጨው፣ አደቀቀውም፣ በውሃም ላይ በተነው፣ ለእስራኤልም ልጆች አጠጣቸው። ሙሴም አሮንን ይህ ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገህ? አለው። አሮንም እንዲህ አለ፣ ጌታዬ ሆይ በእኔ ላይ አትቆጣ፣ የዚህን ሕዝብ ጠባይ አንተ ታውቃለህ። እነርሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄድ አማልክት ስራልን አሉኝ። እኔም ከእናንተ ወርቅ ያለው ሰው ያምጣልኝ አልኳቸው። ሰጡኝም፣ በእሳትም ላይ ጣልኩት፣
ይህም ጥጃ ወጣ አለው። በነጋውም ሙሴ ለሕዝቡ እናንተ ታላቅ በደል ሰርታችኋል፣ አሁንም አስተሰርይላችሁ ዘንድ ወደ እግዚአብሔር እወጣለሁ አላቸው። ሙሴም ወደ እግዚአብሔር ተመልሶ ጌታ ሆይ እለምንሃለሁ፣ እኚህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁንም ይህ ኃጢአታቸውን ይቅር ትላቸው እንደሆነ ይቅር በላቸው፣ ያለዚያ ግን ከጻፍከው መጻሕፍት ደምስሰኝ አለ። እግዚአብሔርም ሙሴን በፊቴ የበደለውን እርሱን ከመጽሐፌ ደመስሰዋለሁ። አሁንም ሂድ፣ ይህንንም ሕዝብ ወደ ነገርኩ ቦታ ምራ። እነሆ መልአኬ በፊት ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮን የሠራውን ጥጃ ስለሰሩ እግዚአብሔር ሕዝቡን ቀሰፈ። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? ወዳጄ አሁን የእግዚአብሔር ተራራ ያ በበረሃ ያለው የሲና ተራራ ሳይሆን አንተው ራስህ ነህ። ያ በሲና ተራራ ላይ የታየው ክብር ዛሬ ባንተ ሰውነት ለመታየት ይፈልጋል። ያ ወደ ተራራ መውጣት ይቅርና የተራራውን ጫፍ ብትነካው የሚገልህ ክብር አሁን በኢየሱስ ክርስቶስ ምክንያት በሰውነት ለማደር ፈቅዷል። ያ በሙሴ ፊት ላይ እየደበዘዘ ሲሄድ የነበረው የክብሩ ነጸብራቅ ዳግመኛ ላይ ደበዝዝ፣ ሁሌም እንደበራ ሊቆይ ወደ ልብ ሰውነት ለመግባት እነሆ ከደጅ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ያመናችሁ ይህ ኃይል ይህ ክብር በውስጣችሁ ነውና አካሎቻችሁን ከርኩሰት ጠብቁ። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብንም አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርንም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 6 ከቁጥር 19 እስከ 20 አበቃው።